ሰላም ሰላም ጤና ይስጥልን ውድ የአድማስ ቲዩብ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩት። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም የትምህርት አይነቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጮችም በኢሞ፣ በቴሌግራም፣ በዋትሳፕ እና በሌሎችም የሶሻል ሚዲያ አማራጮች እያስተማርን እንገኛለን። ስለሆነም መማር የምትፈልጉ በሙሉ ከታች ባስቀመጥላችሁ ስልክ ቁጥር መሰረት እየተመዘገባችሁ መማር ትችላላችሁ። ለዛሬ ደግሞ የምናየው ከሰ ጀምሮ ያሉትን የአማርኛ ሆሄያትን ቆጠራ ይሆናል ማለት ነው። እሺ በደንብ ተከታተሉ። ስለዚህ በቀይ ያሰመርንበትን ነው የምንቆጥር። ሰ ሱ ሲ ሳ ሴ ስ ሶ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። ስለዚህ እነዚህ የሰ ዘሮች ናቸው ማለት ነው። የሰ ዘር የሚባሉት እነዚህ ናቸው ማለት ነው። ቀጣይ ደግሞ ማን አለን? ሸ። እዚህ ጋር ያለው በቀይ ያሰመርነው አሁንም ማን ማለት ነው? ሸ እንለዋለን። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ። ስለዚህ እነዚህ ደግሞ የሸ ዘሮች ናቸው ማለት ነው። ስለዚህ እነዚህ ምንድነው በጽሁፋቸው የሚለዩት ከሰ የሚለዩት በምንድነው? ሰ ስንል ከላይ ጫፍ ላይ ምንድን የለውም አግዳሚ የለውም ማለት ነው። ስለዚህ ከታችኛው ሸ ላይ ሰን እንጽፍና ከላይ አግዳሚ ስናደርግበት ሸ ይሆናል ማለት ነው። ስለዚህ እነዚህ የሸ ዘሮች ናቸው። ቀጣይ ማን አለና? እዚህ ጋር አሁን ደግሞ በቀይ ያሰመርነው አሁንም ቀ ብለን እንጠራዋለን። ቀ። ስለዚህ እንቁጠር። ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ እነዚህ የቆ ዘሮች ናቸው ማለት ነው። የቆ ዘር ብለን የምንጠራቸው እነዚህ ሰባቶች ናቸው። ከዛ ቀጣይ ደግሞ ማን ይኖረናል? በ። ስለዚህ ይህንን በ ብለን እንጠራዋለን። እሺ እንቁጠር። በ ቡ ቢ ባ ቤ ብ ቦ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ በ ቡ ቢ ባ ቤ ብ ቦ።
ስለዚህ እነዚህ የበ ዘሮች ናቸው ማለት ነው። እሺ እንቀጥል። ቀጣይ ደግሞ አሁን ደግሞ ይሄ ደግሞ ማንን ይመስላል? በን ይመስላል። ስለዚህ ማን ነው? ቨ ብለን የምንጠራው ነው። ስለዚህ ቨን ስንጽፍ በን እንጽፍና ከላይ አሁንም አግዳሚ እናደርግበታለን ማለት ነው። ስለዚህ በን ከጻፍን በኋላ ከላይ አግዳሚ ስናደርግበት ቨ ይሆናል። ስለዚህ ኛው ቨ ብለን የምንጠራው ነው። እሺ እንቁጠር። ቨ ቨ ቡ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ ቨ ቡ ቪ ቫ ቬ ቭ ቮ ቮ። እሺ ይሄ ቮ ዘር እንለዋለን። እሺ እንቀጥል። ከዛ ደግሞ ማን አለን? ቀጣይ ደግሞ ቀጣይ ተ ተ ብለን እንጠራዋለን። ይሄን ተ ቱ ቲ ታ ቴ ት ቶ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ። እሺ ቀጣይ ደግሞ ቸ ቸን ጽፈን ከላይ አሁንም አግዳሚ ስናደርግበት ቸ ይሆናል ማለት ነው። ቸ ቹ ቺ ቻ ቼ ች ቾ ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ። ቀጣይ የ ይህን ደግሞ የ ብለን የምንጠራው ነው። የ ዩ ይ ያ ዬ ይ ዮ የ የ ዩ ዩ ይ ይ ያ ያ ዬ